ሰላም ጤና ይስጥልኝ። ይህ ዩቲዩብ ቻናል ቤተሰብ የሆናችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑኝ። እኔ ኦሪት ባለው ሰብስክራይብ፣ ላይክ፣ ሼር አድርጉኝ። ዛሬ ማሳያችሁ በጣም ቀለል ያለ ቤት ውስጥ የምናረጋው ሰሞኑ ላይ ቆይቼ ነው፣ አንድ ወር ሆኖኛል ከገባው ራሱ ቪዲዮ ለመሰላችሁ ብዙ ጊዜ ላይክ የሆነ እንትን ሳረግ ለፊት ቆንጆ የሆነ ነገር ሳገኝ መጀመሪያ በራሴ ነው ሞክረውና አንድ ሁለት ሳምንት በደንብ ሞክረውና የሆነ ለውጥ ሳይበት ነው ለእናንተ ማቅረብ የምፈልገውና ውዱ ይሄን ይመስላል። በዚህ ቃና ያረኩት አያችሁ፣ ውዱ ይሄን ይመስላል። ይሄን አንድ ሳምንት ማለት ነው። አንድ ሳምንት ይቀመጣል፣ 10 ቀንም ይቀመጣል። እኔ 10 ቀን አስቀምጠዋለሁ፣ ካላለቀ አልጥለውም፣ አልደፋውም ማለት ነው። አንድ 10 ቀንም መቀመጥ ይችላል። ሶ ይሄንን በየቀኑ መቀባት ትችላላችሁ። በሳምንት 3 መቀባት ትችላላችሁ። እኔ ቤት ውስጥ ብዙ ጊዜ ስለምውል በየቀኑ ነው የምቀባው። ፊቴን በሳሙና ጽድት አድርጌ ንጹህ አድርጌ ከዛ በኋላ ነው ፊቴን ጠዋት ስነሳ እንደዛ አድርጌ እቀባዋለሁ። አንድ ግማሽ ሰዓት እንቀመጥበትና ከዛ ለቅለቅ ማድረግ ነው በውሃ በሳሙና ከፈለጋችሁ በሳሙና ሰው የምትወጡ ከሆነ በሳሙና ትታጠቡታላችሁ። ብዙ ጊዜ ሳሙናን የምጠቀመው ምን አይነት ሳሙና መሰላችሁ? የእርድ ሳቡና በጣም ለፊቴ ተስማሚ ነው። የእርድ ሳቡና ማለት ነው በጣም አሪፍ ነው። የእርድ ሳቡናና የሩዝ ሳቡና በጣም ለፊቴ ተስማሚ ነው። ፊቴ ትንሽ ወዛማ ነገር ነው፣ ተስማሚ ነው ፊቴ። ሁዱ ይሄን ይመስላል እና 10 ቀን ሁላ ይቆያል እዚህ ይሄኛው ማለት ነው። በጣም ቆንጆ፣ በጣም ላይክ አንድ ሳምንት ሞክሬዋለሁ። በጣም ቆንጆ ነው። ጓደኞቼ ላይ ፊትሽ ዋው ምን ቀብተሽ ነው ፊትሽ ምናምን ነገር ይሉኛል። በጣም አሪፍ ነው፣ ሞክሩት እሺ። በጣም ሳሰለችሁ ማለት ነው። አንዴ ሁለት ቀብታችሁ ለውጥ አይመጣም። ውህዶቹ ዛሬ የሚያስፈልገን በአንደኛ ነገር ማር፣ ንጹህ ማር ያስፈልገናል። በጣም ንጹህ ማር ለፊታችን ስለሆነ በጣም ንጹህ ማር መሆን አለበት። አንደኛ ማር ነው የሚያስፈልገን። ሁለተኛ ይሄ የሽምብራ ዱቄት ነው። እንደዚህ ሽምብራ ዱቄት ያስፈልገናል። ሶስተኛ ደረጃ እርድ፣ ንጹህ እርድ መሆን አለበት። እንደዛው ንጹህ እርድ ያስፈልገናል። በአራተኛ ደረጃ ወተት የፓውደሩም ይሁን የላም ወተትም ይሁን ያለውን ወተት ሊሆን ይችላል። በአራተኛ አይደለ በአምስተኛ ደረጃ ኔስካፌ ወይ ኔስካፌም ካልሆነ የተፈጨ ቡና ያስፈልገናል። ከዛ በዚች አይነት ብልቃጥ የሆነች እቃ ማስቀመጫ፣ ፍሪጅ ውስጥ ማስቀመጫ የተረፈንን ይሄን ያስፈልገናል። የመጀመሪያ ለራሴ ብቻ ስለምሰራ አንድ ማንኪያ እዚች ትንሽ ማንኪያ አንድ ማንኪያ የሽምብራ ዱቄት፣ ከዛ እርድ አንድ ማንኪያ ይሄ ለሳምንት ነው የሚበቃኝ። እኔ አስቀምጬ ፍሪጅ ላይ አስቀምጬው ማለት ነው። እርድ አንድ ማንኪያ፣ ከዛ ይሄ ቡና የተፈጨ ቡናም ይሆናል ኔስካፌም ይሆናል አንድ ማንኪያ። ይሄው አንድ ማንኪያ ይብላ፣ አንድ ማንኪያ ሙልት አድርጎ 3 አይነት አይደለ። ከዛ በኋላ ወተት ለማቅጠን ያህል ስለሆነ ላይክ በጣም ጥቅም አለው ለፊታችን በተለይ በጣም ማለት ነው። ወተት ትንሽዬ ወተት አንድ 2 ማንኪያ ነገር ወተት ለማቅጠኛ ማለት ነው። አንድ 2 ማንኪያ ነገር ወተት ማለት ነው። ከዛ ማንኪያ ማር 2 ማንኪያ ማር፣ ይኸው። ከዛ እናዋህደዋለን። እንግዲህ ይሄን ይመስላል። በጣም በቀላሉ ቤት ውስጥ የምናዘጋጀው ነገር ነው። ብዙም እንትን የማይፈልግ ነገር ነው። ይሄን ይመስላል። ይሄን ሰርተን ፍሪጃችን ውስጥ እናስቀምጠውና ለሳምንት እስከ 10 ቀን ይሆነናል ፍሪጅ ውስጥ አስቀምጠን ነው ማለት ነው። በደንብ መዋሃድ አለበት። ይሄ እርዱና ይሄ ዱቄቱ የሽምብራ ዱቄቱ ይሄ እንደ የጓገለ ነገር ስለሚመስል በደንብ መዋሃድ አለበት። ይሄን ይመስላል። ኦኬ ይሄን ይመስላል ውዶቼ፣ በጣም ቆንጆ ነው። እኔ ብዙ ጊዜ ማለት ነው ሰሞኑን እንደውም የቆየሁት ለምን እንደሆነ ታውቃላችሁ? ጓደኞቼ ራሱ ፊትሽ በጣም ነው ያማረው፣ ኦ ማይ ጋድ ምንድነው ፊትሽ ምን እየተቀባሽ ነው ምናምን ነገር ይሉኝና ቤት ውስጥም እኔ ሲረምም ቢባል ሲረም እንኳን ቢሆን
ቤት ውስጥ ነው ሲረም የሚገዛው እንጂ ምሰራው እንጂ የገበያ ምናምን ነገር ሲረም ብዙም አልጠቀምም። ቤት ውስጥ ነው ሲረሞችን የምሰራው በሩዝ በምናምን በብዙ ነገር አድርጌ የምሰራው ማለት ነው። ሲረሙን ሌላ ጊዜ ሁለት አይነት ሲረም ሌላ ጊዜ ያሳያችኋለሁ። ለአሁኑ ይሄን ይመስላል ውዶቼ። ከዛ በእንደዚች አይነት እቃ እንገለብጠዋለን እንዳይበላሽ። እኔ ትንሽ ነው የሰራሁት አንዳንድ ማንኪያ አድርጌ። ይሄን ይመስላል። አሁን ተቀብቼ አሳይቻለሁ ማለት ነው። ወደ መቀባቱ እንሄድ። ይሄን ይመስላል። በጣም ቆንጆ ነው። በጣም ማለት ነው። ይሄን ይመስላል። በጣም በጣም ቆንጆ ነው። በጣም ማለት ነው። ለፊቴ አንድ ሳምንት ሞክሬዋለሁ እና በአንድ ሳምንት ምን ያህል ለውጥ እንዳለብኝ ማመን ነው የሚያቀታችሁ። ውህዶቹን አይታችኋል። የሽምብራ ዱቄት ምንድነው? ቡና፣ የተፈጨ ቡና፣ የሽምብራ ዱቄት፣ እርድ፣ ወተት፣ ማር አምስቱን ማለት ነው አንድ ላይ ሆነው መቀባት ቤት ውስጥ ካላችሁ በየቀኑ ትችላላችሁ። እንደዚህ በጠርሙስ ነገር አድርጋችሁ ፍሪጅ ውስጥ አድርጋችሁ በየቀኑ መቀባት ትችላላችሁ። ስራ ካላችሁ ወደ ውጭ የምትወጡ ከሆነ በሳምንት 3 ጊዜ መቀባት ግድ ነው። ኦኬ፣ በጣም ለውጥ ታመጡበታላችሁ። ፊታችሁን በጣም እንደ መስታወት ነው ፊታችን የሚበራው። በጣም አንጸባራቂ ፊት ነው የሚኖረን። በጣም ቆንጆ ነው እና የሆነ ግላስ ስኪን አለ አይደል? እንደዚህ መስታወት ቆዳ ነው የሚባለው። እንደዛ ነው የሚያደርገው እና በጣም ቆንጆ ነው። የኔ ፊት በጣም ለውጥ አለው። ጓደኞቼ ሁሉ ዋው ፊትሽ እያሉኝ ነው እና ግን ቤት ብዙ ጊዜ ስለምሆን ሳይሰለችኝ በጣም ፊቴን እንከባከበዋለሁ ቤት ውስጥ ማለት ነው። እንደዚህ ነገሮች ሰርቼ ያስቀመጥኩት ነገሮች ካሉ በተለይ ፍሪጅ ውስጥ አስቀምጥና ለ10 ቀንም ምናምን እጠቀምበታለሁ። ከዛ በላይ እንኳን አልጠቀምበትም። ስላያችሁልኝ በጣም አመሰግናለሁ። ሞክሩት። ለውጡን ኮሜንት ላይ ያስቀምጡልኝ። በጣም ነው የማመሰግናችሁ። ሰብስክራይብ አድርጉኝ ያላረጋችሁኝ በጣም በጣም አመሰግናችኋለሁ። በሚቀጥለው ቪዲዮ እንደምሰራላችሁ ነገሩኝ። በጣም ለኮሜንታችሁም በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን። ቻው።